30 ዓመት ያልሞላው ሰው እንደነዚህ አይነት ትላልቅ ነገሮችን ፕሮግራም አድርጎ ፕላን አድርጎ መጓዝ መቻል ለወደፊት ፈተና እንደሚመጣ ለወደፊት የጅማ አባ ጂፋርን ቦታ የሚወርሱ ጀግና ወጣቶች እንደሚሆን ዳሩል አርቀም ለታለመለት ዓላማ እንደሚሆንና ከዚያም አልፎ ከመርከዝ አልፎ ከመድረሳ አልፎ ለወደፊት ኮሌጅና ዩኒቨርሲቲ እንደሚሆን ተፋኡሉ ያሳያል ኢንሻአላህ። ኢዘን የሁላችንንም ካዝና የሁላችንንም ኪስ የሁላችንንም አካውንት የሚያውቀው አላህ ወአንፊቁ ሚማ ረዘቅናኩም ከሰጠናችሁ ላይ ወጪ አውጡ እያለ ነው ያለው። ካነ ሊላሂ ሰየብቃ ለአላህ ተብሎ የተሰራ ነገር ይዘወትራል። አኽሊሱ ልዓመለ ሊላሂ ዐዘ ወጀል የኢትዮጵያ ሙስሊሞች ላይ ትልቁ እንቅፋት ሆኖ ያለው እኔ የሚለው እንግዳችን ኡስታዝ መሐመድ ሙስጠፋ መጥቶ አጠር ያለ ንግግር ያደርግልናል። እስቲ ለኡስታዝ መሐመድ ሙስጠፋ ከአዲስ አበባ ጅማ ስለመጣ ተክቢር! السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة المحمودة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين. نحن قوم أعزنا الله ولكن العزة لا تكون بالتمني ليس بأمانيكم ولا أماني أهل الكتاب. نحن قوم أعزنا الله እኛ ከፍ ያለን ህዝቦች ነን። አላህ ያከበረን ያላቀን ሲባል ይሄ ከፍታ ሊመጣ የሚችለው በምኞት ሳይሆን በትጋት ነው፣ በልፋት ነው፣ በማንበብ በመቅራት ነው። ይሄ ሁሉ ልጅ ከተማረ እነዚህ ሁሉ ህፃናት ከተማሩ ዒዛው ሊመጣ የሚችለው የዚያኔ ነው። ኢዘን ዳሩ አልአርቀም ኢብኑ አቢል አርቀም የሚለው መድረሳ ወይንም ዳሩል አርቀም በሚል የተሰየመው መድረሳ የሆነ ስም ሲሰጠው ለሆነ መስጂድ ወይንም ለሆነ መድረሳ ኦር ለሆነ ተቋም የሆነ ስም በሚሰጥበት ጊዜ ስም የሚሰጥበት የራሱ የሆነ አንድ ምክንያት አለ። ዝም ብሎ አይደለም የሚሰጠው፣ አንድ መነሻ ይኖረዋል። ይሄ ለምን ተሰየመ የሚለው እንዲገባል የዳሩ አልአርቀም ኢብኑ አቢል አርቀምን ቂሳ ትንሽ ስንሰማ የዚህ ስያሜ እንዴት መጣ የሚለው ይገባናል። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ መካ በነበሩበት ጊዜ ገና ንቡዋው ሲመጣ ካመነባቸው ያስተባበላቸውና የካደባቸው ነው የበለጠው። መልእክታቸውን ተልኳቸውን ከተቀበለ አልቀበልም ያለው ነበር የበለጠ። ስለዚህ ይሄ አልቀበልም ያለው ማህበረሰብ እሳቸው ላይ ችግር ፈጥሮ ነበር፣ በሚሰልሙት ላይ ችግር ፈጥሮ ነበር። በብዛት ይሰልሙ የነበሩ ሰዎች በጣም ደካማ የነበሩ ሰዎች ናቸው። አብዛኛዎቹ ደግሞ ከውጭ የመጡ ናቸው። ለምሳሌ እነ ሱሄይብን ያየን እንደሆነ ከሩም፣ እነ አቡ ያሲርን ያየን እንደሆነ ከየመን፣ እነ ቢላልን ያየን እንደሆነ ከሀበሻ፣ እንደዚህ ሙስተድዓፍ የሆኑ የሰለሙ ሰዎች ዙሪያቸው ለነበሩ ሰለላሁ ዐለይሂ ወሰለም። ታዲያ ይሄ ደካማው ማህበረሰብ በመካ ሙሽሪኮች ያድርበት የነበረው ጫና ከባድ ነበርና ነብዩ ሰለላሁ ዐለይሂ ወሰለም የሰላት ትዕዛዝ የነበሩት 2 ሰዓት ሰላቶች ናቸው። መግሪብ አካባቢ እና ፈጅር አካባቢ የሚሰግድ 2 ሰላት ነው ያለው። እነዚህን 2 ሰላቶች እየተደባበቁ ነበር የሚሰግዱት።
የሰለሙ ሰዎች ሰላት ለመስገድ የሆነበት ራቅ ብለው ሄደው ተደባብቀው ተደብቀው ነበር የሚሰግዱት። በዚህ ድብብቆሽ ውስጥ የሆነ ሰው አየ ሰላት እንደሚሰግዱ። ሳዕድ የሚባል ሰው እየሰገደ እያለ አንድ ሙሽሪክ አየውና ከሱ ጋር የተፈጠረው ግብግብ ሳዕድ ለመጀመሪያ ጊዜ ጦር የመዘዘውና ደም ያፈሰሰው እሱ ነበርና ያ ክስተት ሲከሰት ሰሃባዎች አንድ ቦታ የሚደበቁበት ቦታ ያስፈልግ ነበር። የተገኘው ዳሩል አርቀም የተገኘው ዳሩል አርቀም የራሱ የሆነ የተሰበሰቡበት የራሱ የሆነ ሚስጥር ቢኖረው የሕፃን ወይም የአርቀም አብል አርቀምን እድሜን በምናይበት ጊዜ የሰለመበት ጊዜና እድሜው በጣም ገራሚ ነበር። የእሱ ቤት ሊመረጥ አልአርቀም እብኑ አብል አርቀም የ16 ዓመት ታዳጊ ነው፣ ወይንም የ17 በሁለት ዓመት የዚህ እድሜ ወጣት ታዳጊ የሆነ ልጅ ቤቱ ሲመረጥ የራሱ የሆነ ስትራቴጂካሊ የራሱ የሆነ ሚስጥር ቢኖረው ምክንያት ቢኖረው ይሄ አልአርቀም እብኑ አብል አርቀም እስከ ዛሬ ድረስ ስሙ ተነስቶ ኢላ የውም አልቂያማ የእሱ እንደ ምሳሌ እንዲነሳ አላሁ ጀለ ወዐዝ ያደረገበት ሚስጥሩ የእሱ ቤት ተመርጦ ቁርአን የሚቀራበት ዕልም የሚማሩበት መሆኑ ነው። ሰሃባዎች ተነጣጥለው ዲናቸውን ማስቀጠል የማይችሉበት ሁኔታ የገጠማቸው ጊዜ አንድ የሚሰባሰቡበት ቦታ ሲያስፈልግ የዚህ ወጣት ቤት ነብዩ ሰለላሁ ዐለይሂ ወሰለም መረጡት። ምርጫ መጀመሪያ ከአላህ ነው። ከዚያም ነብዩ መረጡ ሰለላሁ ዐለይሂ ወሰለም በአላህ ምርጫ እሱ ቤት ላይ ለ3 ዓመት የድብብቆሽ ማስተማር ቀጠለ። ዑመር ረዲየላሁ ዐንሁ ወአርዳ እና ሐምዛ እስከሚስለሙበት ጊዜ ድረስ ዑመርና ሐምዛ ከሰለሙ በኋላ ነው ፈረጅ የመጣው። ከዛ በፊት ግን አልአርቀም ዳሩ የሱ ቤቱ ለዚህ አገልግሎት በመዋሉ አማካይነት አልአርቀም ኢብኑ አብል አርቀም ያገኘው ሸረፍ ምንድን ነው? ይሄንን ነው ልናገር የፈለግኩት። ያገኘው ሸረፍ ነቢዩ ሰለላሁ ዐለይሂ ወሰለም የበድር ለታ ሴፋቸውን በእጃቸው ሰጥተውት ከሙሽሪኮች ጋር እንዲገጥም ያደረጉት በዚህ ሸረፍ ነው። እዛ ጋር መዋለ ውለታ ነው። እዛ ቤት ውስጥ በአርቀም ቤት ላይ የተማሩ ተማሪዎች፣ እዛ ቤት ላይ የቀሩ ተማሪዎች፣ እዛ ቤት ላይ ተድሪባ የተሰጣቸው ኮርስ የወሰዱ ተማሪዎች ከነቢዩ ጋር ሰለላሁ ዐለይሂ ወሰለም በየትኛውም የጦር ሜዳ ላይ ጸንተው ሲታገሉ የነበሩት እዛ ቤት ላይ ኮርስ የወሰዱ ናቸው። ለምሳሌ አንዱን ብቻ ልጥቀስላችሁ፣ ከጊዜው ጋር በጣም ርቀት ስለነበረው ገዝወቱ ሁነይን የሁነይን ጦርነት ለታ ኢዝ አዕጀበትኩም ከስረቱኩም ወለም ትግኒ ዐንኩም ሸይአ ዛሬ በብዛታችን ማንም አያሸንፈንም ብላችሁ በብዛትና በቁጥራችሁ የተማመናችሁ ጊዜ አንዳችንም አልጠቀመቻችሁም። ሁሉም እዛ አካባቢ ላይ የነበረው ሰው ያ ሁሉ ሺህ ሰሃባ ጠላት ሲሀይንበት ሸሸ። ነብዩ ዙሪያ ላይ የቀሩት እነማን ናቸው ከተባለ 300 ያህል ሰሃባ ብቻ ነው ዙሪያቸው ላይ ቀረው። ሙአሪኮች እንደሚሉት እነዚህ 300 ሰሃባዎች ከዛ ሁሉ ሺህ ሰሃባ من المهاجرين والأنصار ከዛ ሁሉ 300ዎቹ في دار الأرقم ابن أبي الأرقم ሲማሩ የነበሩ ተማሪዎች ናቸው። ጽናትን ከዚያ ተምረው የወጡ ተማሪዎች ናቸው። ብቃትን ከዚያ ተምረው የወጡ ተማሪዎች ናቸው። በአላህ መወከልን ከዚያ ትምህርት ቤት ተምረው የወጡ ተማሪዎች ናቸው። ኢዘን አልአርቀም የሚለው ወይም ዳሩል አርቀም የሚለው ስያሜ ሲሰጥ እንደነዚህ አይነት ጀግናዎችና ትላልቅ ማንነቶች እንደሚወጡበት ታሳቢ ተደርጎ ተፋዑለን። የዛሬው ፕሮግራም ደግሞ ለየት የሚያደርገው ወንድማችን ወደ እስልምና ሃይማኖት የገባ ወንድማችን አይ ቲንክ ስሙሽ ምንድን ነበር? መጀመሪያ ሽመልስ ማን ነበር ስሙ መጀመሪያ? ተመስገን። አያችሁ የክርስትና ስሙ ተመስገን። ወደ እስልምና ሃይማኖት የመረጠው ስም ደግሞ ሚፍታህ። አያችሁ ተፋውሉ አጃኢብ ነው። ተመስገን በተመስገን ቢቀጥል ራሱ አጅብ ያለው ስም ጉድ ያለው ስም።
እንደገና ደግሞ ሚፍታህ የሚለው ደግሞ ሌላ ተፋዑልን የሚያሳይ ነው። ኢዘን ይሄ ዳሩል አርቀም ለታለመለት ዓላማ እንደሚውልና ከዚያም አልፎ ከመርከዝ አልፎ ከመድረሳ አልፎ ለወደፊት ኮሌጅና ዩኒቨርሲቲ እንደሚሆን ተፋዑሉ ያሳያል ኢንሻአላህ። ለምን መሬቱ ስለተገኘ ይሄ ሁሉ ማህበረሰብ የመንግስቱም የግለሰቡም ስለተረዳው ተመስገን እያለን ጌታችንን ለወደፊት ለሚቀጥለው ፕሮግራማችንና ፕላናችን ደግሞ ማን ሚፍታህ ባቡ ፉቲሐ አልባብ በሩ ተከፈተ ማለት ነው። እውነትም ክፍት አላህ ያደርግልን። እውነትም ክፍት አላህ ያደርግልን። እነዚህ ወንድሞች ሌላ መድረሳ ላይ ሲቀሩ የነበሩ የኛ መማር እኛ ጋር መቆም የለበትምና የሆነ መድረሳ ላይ ቁጭ ብለን ከምናቀራ እንደዚህ ሰፊ ተቋም አሻግሮ የሚያይ ለወደፊት ለኡማው የሚያገለግል ራሱን የቻለ ተቋም መመስረትና መገንባት አለብን ብለው ትላልቅ ማንነቶች የሀገሪቷ ታላላቅ የሀገር ሽማግሌዎች እንደ አባታችን ማናቸው አባብያ እንደ አባታችን አባብያ በትልቅ ቦታዎች ላይ የሚታወቁ የወረዳ የክልል የዞኑ መጅሊስ የከተማ መጅሊስና መሬት አስተዳደሩ ይሁን እዚህ ከተማ ላይ ያሉ የምንድነው ሌሎችም የመንግስት አመራሮች በሙሉ ይሄ ተልኮና ይሄ ዓላማ ገብቷቸው ይህንን ማሳካት መቻል በራሱ አንድ የአላህ ፈድል ሆኖ እያለ የወንድሞችን ንያቸውን አይቶ አላሁ ጀለ ወዐላ ያሳካው ስኬት ነው። እዚህ ላይ የተንቀሳቀሱ የነበሩ ወጣቶች በእድሜያቸው በጣም ትንሽ ናቸው። ለምሳሌ አንደኛው ነጃሺ አይደል? ነጃሺ እድሜው ስንት ነው ከተባለ ማዕሩፍ እናንተ ታውቁታላችሁ። በዚህም ያሻግሮ ማየት ዙሪያ ላይም ያሉት ወንድሞች በሱ እድሜ ያሉ ናቸው፣ ከሴቶችም ከወንዶች። በዚህ በወጣትነት እድሜ በጨቅላ እድሜ ገና ሮጦ ባልጠገመ እድሜ 30 ዓመት ያልሞላው ሰው እንደነዚህ አይነት ትላልቅ ነገሮችን ፕሮግራም አድርጎ ፕላን አድርጎ መጓዝ መቻል ለወደፊት ፈተን እንደሚመጣ ለወደፊት የጅማ አባ ጂፋርን ቦታ የሚወርሱ ጀግና ወጣቶች እንደሚወጡ አመልካች አሻራ ነው። ደሞም ይሆናል ብለን ተስፋ እናደርጋለን ከወንዶችም ከሴቶችም። እንደነዚህ አይነት መርከዞች እንደነዚህ አይነት ተቋሞች ባይኖሩ ኖሮ እነዚህን እዚህ ጋር የምታዩዋቸውን አበባዎች እዚህ ጋር የምታዩዋቸውን ፍሬዎች እዚህ ጋር የምታዩዋቸውን እንደዚህ ያማሩና የሰመሩ ታዳጊ ህፃናትን ማየት አይቻልም ነበር። እነዚህን ታዳጊ ህፃናቶች ለማስቀጠል እነዚህን አበባዎች ዲናቸውን ለማሳወቅ ሀገራችንን ይዞ ከፍ ለማድረግ ዲንን ማወቅ የግድ ይላል። በዓለማዊ ትምህርት ብቻ ከፍታን ማረጋገጥ እንደማይቻል በዲን እንደማይቻለው ሁላ በዲን ዕውቀትን ብቻ ከፍታን ማረጋገጥ አይቻልም። ሁለቱም ፓራራል መሄድ ከቻሉ ብቻ ነው ከፍታችንን ልናረጋግጥ የምንችለው። ለዚህ ነው አላሁ ረቡል ዒዘቲ ወልጀላል ቁል ሀል የስተዊ አለዚነ የዕለሙነ ወለዚነ ላ የዕለሙን አዋቂና አላዋቂ የሆኑ ሰዎች እኩል ይሆናሉን የሚለውን ጥያቄ ለነብዩ ጠይቃቸው። አበደን እኩል ሊሆኑ አይችልም። ስለዚህ ዕውቀት ሲባል በዕውቀት በቁርአንና በሐዲስ ብቻ የተመሰረተ በሂፍዝና በመሰሉ ብቻ የተመሰረተ ሳይሆን ዓለማዊ ዕውቀትንም ጨምር የጨመረ መሆን እንዳለበት አደራ እንላለን። ኢዘን እኽዋኒ ቅድም እንዳልኩት ነሕኑ ቀውሙን አዐዘነ አላህ የሚለው ምኞት ወይንም እሳቤ ወይንም ግብና ዓላማ ጥሩ ሆኖ እያለ ግን ምን ይፈልጋል? መስዋዕትነትን ይፈልጋል። ለይሰ ቢአማንይኩም ወላ አማኒ አህለል ኪታብ ጉዳዩ በምኞት አይደለም የሚሆነው አለ አላሁ ጀለ ወዐላ። እንግዲያውስ ትጋት ይፈልጋል፣ ልፋት ይፈልጋል። ይህንን መርከዝ ከፍ ለማድረግና ለማሳደግ ከታሰበው በላይ ለማድረስ ምን ያስፈልጋል? የሁላችንም ማስተዋወቅ ያስፈልጋል። ዛሬ የሁላችንም አሻራ ሊያልፍበት የግድ ይላል። የተወሰኑ ሰዎች አሻራ አልፎበት ይሄ ሊታይ ተችሏል። የዚህ ሁሉ ሰው አሻራ ያለፈበት እንደሆነ ለጅማ ሰው እንደነዚያ ነገሮችን ማሳካት ብርቅ አይደለም፣ የተለመደ ማንነታችሁ ነውና። ኢዘን እኽዋኒ ዛሬ አሳክተን እንወጣለን የሚል ንያ ስላላችሁ የመጣችሁት፣ እኛም በዛ ንያ ነውና የመጣ ነው። አላሁ ረቡል ዒዘቲ ወልጀላል ወጭ እንድናወጣ ብዙ የቁርአን አያዎች ላይ ጠይቀናል። ወጭ የማያወጡ ሰዎች የሚሰስቱ ሰዎችን ደግሞ ብዙ የቁርአን አያ ላይ ይወቅሳቸዋል። ጀሃነም የገቡ ሰዎች ጥያቄ ሲጠየቁ ማሰለከኩም ፊ ሰቀር ጀሃነም ውስጥ የወሸቃችሁ ምንድን ነው ተብሎ ሲባሉ
ወለም ነኩ ሚነል ሙሰሊን ወለም ነኩ ኑጥዒሙ አልሚስኪን አይደል? እኛም ከሚሰግዱትም አልነበርም፣ ሰደቃም ከሚያወጡት አልነበረም። ምክንያቱም እሱ ነው። ጀነት ከሚያስገቡ ተግባራቶች ውስጥ አላህ ሲጠቅስ እንደ ሰደቃ ነው እንደ ምሳሌ አምጥቶ ያመጣው አላህ ጀል ወሳሪዑ ኢላ መግፊረትን ሚን ረቢኩም ወጀነትን ዐርዱሃ አሰማኡ ወልአርድ ኡዒደት ሊልሙተቂን መን ሁሙ ልሙተቁነ ያ ረቢ አለዚ አዐድተ ለሁም ሃዘል መካን አልሙርተፊዕ። ይህንን ልዩ ደረጃ ያለውን ቦታ የጀነትን ዓለም ያዘጋጀህላቸው ፈሪ ወዳጆች እነማን ናቸው ብለህ ያልክ እንደሆነ ቃለ ረቡል ዒዘቲ ወልጀላል አለዚነ ዩንፊቁነ ፊሰራኢ ወደራኢ አለ አላሁ ጀለ ወዐላ። እነዛ ወጪ የሚያደርጉ ናቸው ሲደላቸው ሲከፋቸው። ኢዘን እዚህ ውስጥ በደረጃ የምንለያይ ሰዎች አለን፣ ባለሀብቶች አለን፣ ምስኪኖች አለን። ሁላችንም አሻራችንን እንድናሳርፍ ደግሞ እስላም ይፈልጋል። አላሁ ረቡል ዒዘቲ ወልጀላል ስለ ነፈቃ ሲያወራ ወይም ስለ ነፈቃ ማውጣት ስላለብን ያወራ ወይም ሲነግረን ፈልዩንፊቅ ዙ ሰዓትን ሚን ሰዓቲህ ሀብት የሰጠሁት ሰው ከሀብቱ ግንብር አድርጎ ያውጣ እጨምርለታለሁኝና አለ። ሀብት ያልሰጠሁት ሰው ምስኪኑስ ምን ይሆን? ወመን ቁዲረ ዐለይሂ ሪዝቁሁ ፈልዩንፊቅ ሚማ አታሁ ላህ። ሪዝቁ የጠበበችበት ድህነት ያስቸገረው ሰው ደግሞ ከሰጠሁት ላይ በአቅሙ ያውጣ አለ አላሁ ጀለ ወዐላ። ኢዘን የሁላችንንም ካዝና የሁላችንንም ኪስ የሁላችንንም አካውንት የሚያውቀው አላህ ወአንፊቁ ሚማ ረዘቅናኩም ከሰጠናችሁ ላይ ወጪ አውጡ እያለ ነው ያለው። ፊ ሰቢልላህ ያልወጣ ወጪ፣ ለመርከዝ ያልወጣ ወጪ፣ ለእንደነዚህ አይነት ተቋማት ያልወጣ ወጪ፣ ለቁርአን ያልወጣ ወጪ፣ ሕፃናትን ለማሳደግና ለማብቃት ያልወጣ ወጪ፣ ሀገርን ከፍ ለማድረግና የሀገር ቡቃያዎችን የሀገር ችግኞችን ለማብቃት ያላወጣ ነው ወጪ ለምን ልናወጣው እንችላለን ብላችሁ ታስባላችሁ እንደ አንድ ሙስሊም? ስለዚህ ዛሬ ላይ የሚሰስት ማንነት አይኖርም ብዬ ተስፋ አድርጋለሁ ኢንሻአላሁ ዐዘ ወጀል። አላህ ያግራላችሁ፣ አላህ ያግራላችሁ፣ አላህ ያግራላችሁ። ልትሰጡ አላህ ይስጣችሁ። ከሰጣችሁ ልትሰጡ አላህ ያድርጋችሁ። ከሰጣችሁ ደግሞ በቦታው የተሻለ አላህ ይተካላችሁ። ይሄ ዳሩል አርቀም ካሰብነው በላይ ከፍ ብሎ የምናይ አላህ ያድርገን። እነሱ እንደ መርከዝ ነው ያሰቡት፣ እንደ ዩኒቨርሲቲ ከፍ የሚልና የሚያደርግ አላህ ያድርገው። ለጅማ ወጣቶች፣ ለጅማ ሙስሊም የሚሆን ለጅማ ነዋሪ በሙሉ የሚጠቅም ተቋም አላህ ያድርገው። ጀግናው የጅማ አባ ጅፋር ኢትዮጵያን በጅማ ብቻ ሳይሆን በኢትዮጵያ ብቻ ሳይሆን ዓለም ላይ ያስጠሩና አሻራቸውን አሳርፈው የሄዱ ጀግና መሪ፣ እሳቸውን የሚተኩ ጀግናዎች የሚወጡበት ተቋም አላህ ያደርገው። ሀገር ውስጥም ከሀገር ውጭም ያላችሁ ወንድሞች፣ የትውልደ ኢትዮጵያውያንና ኢትዮጵያውያን ወንድሞች፣ በተለይ የጅማ ልጆች፣ ዓለም ላይ ያላችሁ የጅማ ልጆች እንደነዚህ አይነት ጀግና ወጣቶችን ግብ ዓላማ ያላቸው ወጣቶችን ማገዝ፣ አይዟችሁ፣ በርቱ፣ ከጎናችሁ ያለ ነው ብሎ ፋይናንሻሊ በሞራልም በምክርም በሁሉም ነገር መርዳትና በርቱ ማለት ይሄ ሃይማኖታዊ ግዴታ ሳይሆን ሀገራዊ ብሎም ሰብአዊ ግዴታ ነውና በርቱ እንድትሏቸው ጥሪያችንን እናስተላልፋለን። እኛም በርቱ ጀግኑ ብለን እንላለን። ማ ካነ ሊላሂ ሰየብቃ ለአላህ ተብሎ የተሰራ ነገር ይዘወትራል። አኽሊሱል ዐመለ ሊላሂ ዐዘ ወጀል ጅዱ ወጅተሂዱ ሰይወፊቁኩም ላሁ ዐዘ ወጀል። ሸባቦች ለያዛችሁት ዓላማ በአላህ ተወከሉ፣ ለአላህ ብላችሁ ስሩ፣ አንድነታችሁን ጠብቁ፣ እኔ አትበሉ። እኛ ማለት ከቻልን ይህንን ያሳካነው እኛ ነን ማለት ከቻልን ከፍታችን ይረጋገጣል። ከፍታችን ተረጋግጦ የምናየው አላህ አድርገን። ነሕኑ ቀውሙን አዐዘነ አላህ የሚለው እውነት ሆኖ የምናይበትን ቀን አላህ ቅርብ ያርግልን። ማሰላም